ሰላም ውድ የሃኖን ኢፖክሲ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ ኳሊቲ የሆኑ ኢፖክሲዎችን በምን አይነት መልኩ እንለያለን፣ በተጨማሪም ደግሞ ኳሊቲ ያልሆኑ ኢፖክሲዎችንስ እንዴት ማወቅና እነሱንም ከመግዛት መታቀብ እንችላለን በሚለው ዙሪያ ዲስከስ የምናደርግ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የተሰማችሁን ያላችሁን ሀሳብ አስተያየት ኮሜንት ላይ አሳውቁን። በተጨማሪም እናንተ ኢፖክሲ ስትሰሩ ምን አይነት ችግሮች አጋጠሟችሁ፣ እንዲሁም ደግሞ በምን አይነት መልኩ ሶልቭ ልታደርጉ ትችላላችሁ፣ ይህንንም ሼር ብታደርጉን ምናልባት ልክ እንደናንተ እያየ ላለ ሰው ጠቃሚ መረጃ ልትሰጡ ትችላላችሁና በኮሜንት ላይ ሀሳባችሁን መግለጽ እንዳትዘነጉ። ወደ ቪዲዮ እንሻለን። እንግዲህ እንደሚታወቀው በሀገራችን ኢትዮጵያም ሆነ በተለይም ደግሞ በውጭው ዓለም የተለያዩ የኢፖክሲ ብራንዶች ይመረታሉ፣ ወደ ገበያውም ይወጣሉ። ታዲያ እናንተ ኢፖክሲን ስትገዙ ከብራንድ እንዴት መለየት ትችላላችሁ የሚለው ነገር ዋናው ቁም ነገር ነው። ምክንያቱም አንድ የኢፖክሲ አምራች ካምፓኒ እና ሌላ የኢፖክሲ አምራች ካምፓኒ የሚያወጡት የኢፖክሲ ምርት ተመሳሳይ ጥራት ላይኖር ይችላል። በተለይም አንደኛው ከፍ ያለ ላቅ ያለ ጥራት ባለው መልኩ ሰርቶ ሲያቀርብ፣ አንደኛው ደግሞ ከሚጠበቀው ኳሊቲ በታች አድርጎ የወረደ ስራ ሊያቀርብላችሁ ይችላል። ታዲያ እነኚህ ከኳሊቲ በታች የሆኑ ኢፖክሲዎችን በምትገለገሉበት ወቅት አንደኛ ፒግመንት ወይም ደግሞ ቀለሞችን እየተጠቀማችሁ ስትሰሩ ቀለሞቹን ይበጣጥስባቸዋል። ያ ማለት ምን ማለት ነው? ለምሳሌ ከጀርባዬ እንደምትመለከቷቸው ጥራት ያላቸውን ዲዛይኖች የምትሰሩ ከሆነ ኦፍኮርስ የተለያዩ ቀለሞችን ልትጠቀሙ ትችላላችሁ። ነገር ግን ይሄ ፌክ ወይም ደግሞ ከኳሊቲ በታች የሆነው ኢፖክሲ ቀለሙን በመበጣጠስ የምትፈልጉትን አይነት ዲዛይን አያመጣላችሁም፣ ወይም ደግሞ የተበጣጠሰ ነገር ነው የምታዩት። ነገር ግን ኳሊቲ የሆኑ ኢፖክሲዎች የምትፈልጉትን ዲዛይን ይዘው ይቆያሉ። በተለይም ደግሞ የተለያዩ ኦሽኖችን ስትሰሩ አሊያም ደግሞ መሰል ዲዛይኖችን ስትሰሩ እንደዚህ አይነቱ ነገር ሊያጋጥማችሁ ይችላል። ታዲያ ይሄ አንደኛ እንዳልኳችሁ ኳሊቲ ያልሆነ ኢፖክሲ እየተጠቀማችሁ ከሆነ ሊሆን ይችላል፣ አሊያም ደግሞ ከራሳችሁም ስህተት ሊሆን ይችላል። ይሄ ማለት ምን ማለት ነው? እኛ ስንሰራ የምንበጠበጥበት ስፓቹላ ንጽህናውን ያልጠበቀ ከሆነ ስህተት ያመጣብናል፣ መሰሉን አይነት እክል ያሳያል። በተጨማሪም ደግሞ ዩዝድ ካፕም እየተጠቀማችሁ ከሆነ የዚህ አይነቱን ስህተት ልታስተውሉ ትችላላችሁ። በእርግጥ ዩዝድ ካፖችን መጠቀም እንችላለን፣ ነገር ግን ንጽህናቸውን በጠበቁ መልኩ። ምክንያቱም የምንጠቀምባቸው ካፖች ዩዝ ኤንድ ስትሮ ናቸው። ሜቢ ፋይናንሻሊ ሊሆን ይችላል። በተለያየ ምክንያት እነኚህን ካፖች ሪዩዝ አድርጋችሁ መጠቀም ብትፈልጉ ሙሉ በሙሉ ንጽህናቸውን መጠበቃቸውን እርግጠኛ መሆን ያስፈልጋል። ያ ካልሆነ ግን የምትሰሩት ስራ ላይ እክል ስለሚያመጣ በፍጹም ዩዝድ የሆኑ ካፖችን ባትጠቀሙ ይመከራል። እኛም እንደዛው ሪኮመንድ እናደርጋቸዋል። ከዛ ባሻገር ግን ከእናንተ ባልሆነ ስህተት ወይም ደግሞ እናንተ ንጹህ የሆነ ስፓቹላ አሊያም ደግሞ መበጥበጫ እየተጠቀማችሁ በተጨማሪም ንጹህ የሆኑ ካፖችን እየተጠቀማችሁ ሙሉ ስራችሁ አሪፍ ሆኖ ሳለ ቀለሙ የሚበጣጠስ ከሆነ በእርግጠኝነት የዚህ የኢፖክሲ ኳሊቲ መውረድ ነው። ታዲያ ይህንን በምን ማስተዋል እንችላለን? ከመግዛትስ እንዴት መጠቀም እንችላለን ከተባለ አንደኛ የኢፖክሲያችሁን ፓርት ኤ ወይም ደግሞ ረዚኑን በማንሳት እየዘቀዘቃችሁ ቼክ ማድረግ ትችላላችሁ። ይሄ ማለት እየዘቀዘቃችሁ ስል ክዳኑ ሳይከፈት ነው። ታዲያ ስትዘቀዝቁትና ወደ ታች ዘንበል ስታደርጉት ለመቀዳት የሚፈጠን ከሆነ ወይም ደግሞ በጣም ቀጭን ከሆነ የዚህ ኢፖክሲ ምርት ከኳሊቲ በታች ሊሆን ይችላል። በተለይም ደግሞ አሪፍ ብራንድ ከሚባሉት መካከል እነ ክሪስታልን ብናነሳ ክሪስታል ኢፖክሲ ገበያው ላይ አሪፍ ከሚባሉ ብራንዶች መካከል አንደኛ ነው። ታዲያ ይህንን ፓርት ኤውን አሊያም ደግሞ ረዚኑን አንስታችሁ ለመዘግዘግ ብትሞክሩ እጅግ በጣም ውፍረት ያለው ሆኖ ታገኙታላችሁ። ታዲያ ልክ እንደዚህ ወፈር ያላለ ከሆነ ኢፖክሲያችሁን ችግር ሊያመጣባችሁ ስለሚችል መጠንቀቅ አለባችሁ። ነገር ግን እንበልና ከኳሊቲው የወረደ ኢፖክሲን ገዛችሁ ቤታችሁ አመጣችሁ። ታዲያ ሙሉ በሙሉ መጣል ነው ወይ ያለን አማራጭ የምትሉ ከሆነ ደግሞ ኖ፣ የተለያዩ ክሊር የሆኑ ስራዎችን በዛ ኢፖክሲ ማከናወንና መስራት ትችላላችሁ። ክሊር ለምሳሌ የተለያዩ የፎቶ ስራዎችን በተለይም ደግሞ ምንም አይነት ቀለም የማይጠይቃችሁን ስራ ኳሊቲው በወረደ ኢፖክሲ መስራትና ያንን ሰርታችሁ ማገባደድ መጨረስ ትችላላችሁ። ነገር ግን ቀጣይ ላይ ከመግዛት መታቀብ ይኖርባችኋል። ታዲያ እንደዚህ አይነቶቹ ከኳሊቲ ወረድ ያሉ ኢፖክሲዎች በሀገራችን ውስጥ በብዛት ወደ ማርኬቱ ገብተው ስለሆነ ጥንቃቄ ማድረግ ይጠበቅባችኋል። ካልሆነ ግን እናንተም በስህተት ከኳሊቲያቸው የወረዱ ኢፖክሲዎችን ገዝታችሁ የምትሰሩት ስራ በተለይም ፒግመንትድ ከሆነ የመበጣጠስና ከኳሊቲ ወይም ደግሞ ካሰባችሁትና ከሰራችሁት በታችሁን የመገኘት ነገር ስላለ ጥንቃቄ እንድታደርጉ ሪኮሜንድ አደርጋችኋለሁ። ሃኖን ኢፖክሲን ፎሎ በማድረግ የተለያዩ የኢፖክሲ ትምህርቶችን በተጨማሪም ደግሞ ቲፖችን በዚሁ በዩቲዩብ ቻናላችን ላይ የምታገኙ ይሆናል። በተጨማሪም ደግሞ በአካል መታችሁ ኢፖክሲን ሰልጠናችሁ ወደዚህ ቢዝነስ በስፋትና
በሙሉ ኮንፊደንስ መሰማራት የምትፈልጉ ከሆነ እኛን ማነጋገር ትችላላችሁ። አድራሻችን አየር ጤና ነው። በስልክ ቁጥር 0923636111 ላይ አሊያም ደግሞ በ0910138784 ላይ ደውላችሁ ብታነጋግሩን እኛ ጋር በመምጣት በቂ የኢፖክሲ እውቀትን በማግኘት መሰማራት ትችላላችሁ። ከምናሰለጠናቸው ስልጠናዎች መካከል የተለያዩ የረከቦት አሰራሮችን፣ የረከቦት ሲባል በክብም ሆነ በአራት ማዕዘን፣ ይህንን ታዲያ በሁለት አይነት መልኩ የምናሰለጥን ይሆናል። ከዛም ባሻገር የተለያዩ ኮፊ ቴብል አሰራሮችን እንዲሁም ደግሞ ዳይኒንግ ቴብል እና መሰል የግድግዳ ላይ አርቶችን በተጨማሪም የተለያዩ የግድግዳ ሰዓቶችን፣ ቅዱሳት ስዕላት አሰራሮችን ማለትም በስቲከር ላይ ኢፖክሲን መስራትና መሰል የተለያዩ የኢፖክሲ ስራዎችን በበቂ ሁኔታ ከማሰልጠን ባለፈ የቢዝነስ ስልጠናንም ጭምር እንሰጣለን። ከዛም ባሻገር ደግሞ የተለያዩ ፓውደሮችን በመጠቀም የአበባ ማስቀመጫ፣ የሻማ ማስቀመጫ እና መሰል ጌጣጌጥ መስራቶችንም ጭምር በዚሁ ስልጠና ውስጥ በነፃ አካተን ለተማሪዎቻችን እየሰጠንና እያሰለጠነን እንገኛለን። ታዲያ እናንተም እኛ ጋር ብትመጡ የእነዚህ ነገሮች በሙሉ ተጠቃሚ በመሆን ሰልጠናችሁ ወደዚህ ቢዝነስ መሰማራት ትችላላችሁ። ሃርሞኒ ኢፖክሲ ልዩነትን በተግባር። ይሄ ቪዲዮ ከጠቀማችሁ ላይክ፣ ኮሜንት እንዲሁም ደግሞ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ነው።